ሴት ልጅ የመናገርን ያክል የምታሳይ ምልክቶች አሉ። ካልወደደች ላንተ የፍቅር ስሜት ከሌላት ችግሩ ባልሰማ ማለፍ ወይም መስማት አለመፈለግ ላይ ብቻ ማተኮር ነው። በሌላኛው ጎኑ ደግሞ ወንድነት አለ አይደለ? ሪጀክት መደረግን መጥላት። ከዛ ስሜት ጋር ስትታገል ደግሞ የምትገባበት እልህ ሌላ ስሜት ይፈጥርልሃል። ያንን ስሜት ደግሞ በቀላሉ መቆጣጠር በቀላሉ ማሸነፍና ማስቆምም ሊከብድህ ይችላል። ስለዚህ ምን ማድረግ አለብህ? እሷን ሐሳቧን ለማስቀየርና እንዲሁም የእውነት ግራ ተጋብተህ ከሆነ ክሊር የሆነ መረጃ እየሰጠችኝ አይደለም፣ አልገባኝም፣ ትውደደኝ አትውደደኝ፣ ምታየኝ አይን ምታሳየኝ ነገሮች የፍቅር ይሁን አይሁኑ ሊገባኝ አልቻለም የሚል ከሆነ ጥያቄ ከኔ ከእህት ጋር እስከ መጨረሻው ድረስ መቆየት። ነገር ግን አውቀዋለሁ ባላየ እያለፍኳት ነው ካልክ ደግሞ ምን ማድረግ ትችላለህ ለሚለው ጥያቄ በዚህ ቪዲዮ ላይ መጨረሻ ላይ መልስ አለኝ። ሴት ልጅ ካልወደደች የምታሳይ ምልክቶች ወይም የምትሰጥ ፍንጮችን በዛሬ ቪዲዮ ላይ እኔት በአጭር ደቂቃ ውስጥ በግልጽ ነግራችኋለሁ። ሃይ እንዴት ናችሁ? ለማታውቁኝ ወዲት ነው የምባለው። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ እንደምታውቁት ስለ ሴቶች እናወራለን። ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ካላረጋችሁ እባካችሁ ሰብስክራይብ አድርጉ። 100,000 ልንገባ ነው። መቀላቀል ይቻላል። አብራችሁኝ ቆዩ። አንደኛ አንተ እንጂ እሷ በፍጹም የማታደርጋቸው ነገሮች በብዛት ታያለህ። ትኩረት ከሰጠክ ወይም ማየት ከፈለክ ግድ ከሰጠህ ያ ነው በትልቁ ለአንተ የፍቅር ስሜት እንደሌላት አንድ ሴት የሚነግርህ። አንተ ብቻ የምታደርገው አንተ መደወል፣ አንተ ቴክስት መላክ፣ አንተ እንገናኝ ማለት፣ አንተ ላይ ከፍተኛ ፍላጎት መታየት፣ እሷ ላይ ደግሞ መቀዝቀዝ። ይሄ በጣም ትልቁ ምልክት ነው። ስልካችን አሁን ላይ ሁሉ ነገራችን ነው አይደለ? በስልክ ነው ስሜትን ለመግለጽ ይብን የምትሞክረው። በስልክ ነው ልታገኛት እንደምትፈልግ የምትነግራት። በስልክ ነው እንድታወራህ ኦር ወሬ ለመጀመርም የምትሞክረው አይደለ? እነዚህ ነገሮች ላይ ማድረግህን ለማድረግ ራሱ ትጨነቃለህ። በደውል ታነሳለች፣ ቴክስት ብልክ ትመልሳለች፣ ሃይ ብላት ቻት ላይ እውነት መልስ ትሰጠኛለች የሚሉ ሀሳቦች ራሱ ሲያስጨንቁ ታውቀዋለህ። እሷ ጋር ለአንተ እንዳንተ አይነት ስሜት እንደሌለ በእርግጠኝነት የሚነግርህ ምልክት ነው። ማየትና ማስተዋል ከፈለግን ታዲያ አንተ ብቻ እንደምታደርገው የምታውቃቸው ነገሮች ከእሷ ጋር አብረህ ለመሆን ትግል የምታደርገው አንተ ነህ። ይሄ ምንም ችግር የለውም። ኢንቨስት ማድረግ ሁላችንም እንኳን ወንዱ ሴቱ ሊያደርገው የሚችል ነው ኢንቨስት ማድረግ። ነገር ግን ማየትና ማስተዋል ያለብህ ይሄ ነገር ከቀን በቀን መቀየር ካልቻለ፣ አዲስ ነገር ከሌለው፣ ስቲል ፍርሃት ካለ፣ ስቲል ተመሳሳይ ደረቅ ምላሽ፣ ተመሳሳይ ፍላጎት አለማየት ወይም የስልክ አለመመለስን የምታይ ከሆነ ምን ማድረግ አለብህ? አሁን ላይ የዚህ ቪዲዮ ላይ መጨረሻ ላይ መልስ ሰጣችኋለሁ ብዬ የለ መልስ አለኝ። ነገር ግን በእርግጠኝነት ነው የምነግርህ አንተ የምታደርጋቸው፣ እኔ እንደ ምሳሌ ስልካችንን ተጠቅሜ ነገርኩ እንጂ አንተ የምታደርጋቸው ነገሮች አሉ። አንተ የምታሳያት፣ አንተ ልትሰጣት የምትሞክረው፣ አንተ ልትነግራት የምትሞክራቸው ብዙ ደስ የሚሉ ነገሮች ይሆናሉ። ደስ የሚሉ ስሜቶች ሊሆኑ ይችላሉ፣ ስጦታዎች ሊኖሩ ይችላሉ። ከሷ ሲመጡ በፍጹም አታይም። ለምን? ለአንተ የፍቅር ስሜት ወይም አንተን መፈለግ እንደማትፈልግህ የምትነግርበት መንገዷ ስለሆነ ነው። ከፈለገችህ እነዚህ ነገሮች ታደርጋለችና ሴት ልጅ እንዳልፈለገች ወይም አንተን በፍቅር አይን እንደማታይክ በእርግጠኝነት የሚነግርህ አንተ የምታደርጋቸው ከሷ የማይመጡ የኢንቨስትመንት ምልክቶች ናቸው። ሁለተኛው ኢሞሽናል ዲስታንስ የምንለው ነው። የስሜት ርቀት ታይባታለህ። በጣም ስሜቷን ሼር አታረግም፣ ስሜቷን አታሳይህም፣ ስሜቷን በፍጹም አትነግርህም። ያንን የምታውቅበት ደግሞ ሴት ልጅ ልክ ስትወድ ለአንተ ፍላጎት ስትሆን ከአንተ ጋር መሆን ስትፈልግ በቃ ታወራለች፣ ስለሷ ትነግርሃለች፣ ስለአንተ ትጠይቅሃለች። ስለሷ አዲስ ነገር ቢኖር አታውቅም። ስለሷ ማወቅ የሚገባህ ነገር ውሏን ሊሆን ይችላል፣ ስራዋን ሊሆን ይችላል፣ ማንነቷን ሊሆን ይችላል። በፍጹም መንገድ አትከፍትልህም። ምክንያቱም እኛ ልክ ስናፈቅር ስንወድ የመጀመሪያ ስራችን ኢንፎርሜሽን ጋዘር ማድረግ ነው ስለምንወደው ሰው። ያንን ነገር በፍጹም ሴት ልጅ ላይ አታይም። መቼ? ለአንተ ፍላጎት ከሌላት። የስሜት ርቀት የምታይ ከሆነ በትልቁ ስትሞክር አንተ አሁን ዲግ ለማድረግ ለማወቅ ለመረዳት ስሜቷን ለመጋራት ስትጠጋት ወይም ያንተን ስሜት ሼር ስታረጋት እሷ ያንን በተመሳሳይ አታደርግልህም። ታውቀዋለች። አንተ የምታሳያትን የምትሰጣትን የምትነግራትን ነገር የፍቅር እንደሆነ በደንብ ነው የሚገባት። ነገር ግን እሷ ካሳየች ተመሳሳይ አይነት ፍላጎት አለኝ ብሎ ያምናል ብላ ስለምትፈራ ራሷን ርቀት መጠበቅ ስለምትፈልግ በትልቁ የምታደርገው ስሜቷን መደበቅ ነው። ፍላጎት ቢኖራት ራሱ
ባይኖራት ራሱ ሴት ልጅ እነዚህን ኢንፎርሜሽኖች በትንሽ በትንሽ ትሰጣለች። ነገር ግን አንተ ላይ በደንብ ከታየ ሙሉ ለሙሉ ምን ታረጋዋለች? ደረቅ ነው የምታደርግ። በቃ እንድታቅም አትፈልግም። ወይ ቀልዳ ታልፋለች፣ ወይ ለምን ፈለግከው ትልሃለች፣ ወይም የማይመስል ነገር ትነግርሃለች፣ አሊያም ደግሞ በፍጹም ላትነግርህ ትችላለች። ስሜቷን ሆነ ፍላጎቷን ሊሆን ይችላል፣ እንቅስቃሴዋን፣ ስለሷ ሙሉ ኢንፎርሜሽን ስለ ላይፏም፣ ስለ ኑሯም፣ ስለ ባውንደሪዋም፣ ስለ ስሜቷም ሊሆን ይችላል ሼር ልታረግ ካልፈለገች፣ ልትነግርህ ካልፈለገች፣ ልታሳውቅ ካልፈለገች አንድ ሴት ልጅ በትልቁ ትልቅ ምልክት ነው ለአንተ ፍላጎት እንደሌላ። ታዲያ ምን ማድረግ ይችላል ወንድ ልጅ? እንደዚህ ሴት ልጅ መንገዱን ስዘጋበት ስለሷ እንዲያቅ ሳትፈቅድለት ስትቀር ምን ማድረግ ይችላል? ከኔ ጋር ቆይ። ሶስተኛው ሴት ልጅ ስትወድ ስትፈልግ ወይም ፍቅር ሲይዛት የሚታዩባትን ምልክቶች አለማየት ነው። በወደድካ ሴት ባትወደድ ራሱ በሆነች ሴት ተወደ ታውቃለህ። አንተ ተወደ ባታውቅ ጓደኛክ ተወደ ያውቃል አይደለ? ኦብቪየስሊ የወደደችን ሴት ታውቃለህ። በጣም ቀላልና በጣም መረዳት የሚችል ነው። ደብቃይ ሊሆን ይችላል ብለህ ካሰብክ አሁን የማነሳቸውን ነጥቦች ሴት ልጅ ከወደደች ወይም ከፈለገች በፍጹም መደበቅ ማትችላቸው ናቸው። የመጀመሪያው ቅናት ነው። አለመቅናት አንችልም። በምንወደው ልጅ፣ በምንፈልገው ልጅ፣ ክራሻችን በሆነው ወንድ ልጅ ለመቅናት የማይታሰብ ነገር ነው። ቅናቷን የምታይባት መታ ተጣልታ ተደባድባ ወይም ጮሃብህ ተናግረው አይደለም። ፊቷ ላይ ታያለህ፣ ሪያክሽን ለውጦች ታይባታለህ፣ ስትቀየር ታያለህ። ታዲያ ይሄ እንደ ቀናች የምታሳይ ስሜት ነው። ያንን አታየውም፣ ግድ አይሰጣትም። እንኳን ልትቀና ቀርቶ ምን ሀፕን እያደረገ ራሱ ምንም ፊል ላታደርግ ትችላለች። ያ ደግሞ በደንብ ነው የሚያስታውቀው ካልቀናች አይደል ሴት ልጅ። ሁለተኛ ደግሞ ከቅናት ባለፈ ይሄንን አሁን ቅናት እንዲፈጥርባት ያደርገው ለሌላ ሴት የምትሰጠው ቦታ፣ ክብር፣ አቴንሽን አይደለ? ትኩረት ነው። ያንን ነገር አትፈቅድልህም። ከወደደች ቦታ አስቀጠች ስለዛች ሴት ኔጋቲቭ ልታወራ ትችላለች። ያችን ሴት እንድትቀርባት አትፈቅድልህም። አሁንም በሪያክሽኗ በንግግሯ ለምን የሚል ጥያቄ በአይኗ ሊሆን ይችላል። ያንን ትከለክላለህ። እቺ ሴት ግን ለአንተ ፍላጎት ከሌላት ፑሽ ታደርግሃለች። ስለሌላ ሴቶችን እንድታይ፣ ሌላ ሴቶችን እንድታናገር ኢንከሬጅ ታደርግሃለች። ስለሌላ ሴት አስተያየት እንኳን ቢሰጥ ሞቅ ደመቅ አድርጋ ያችን ሴት ክባ ትኩረትን እንድታገኝ ከአንተ ላይ ከሷ ላይ ወደ ሌላ ሴት ሽፍት እንድታረግ ፑሽ ታደርግሃለች። ለአንተ ፍቅር ከሌላት ሴት ልጅ አንተን በፍቅር አይን ማየት ካልፈለገች ይሄ በጣም ትልቅ ምልክት ነው። አንድ ሴት ልጅ ለአንተ የፍቅር ስሜት ከሌላት በዋናነት የምታሳየው እጅግ በጣም ብዙ ምልክቶችን ልታዩብን ትችላላችሁ። በፍቅራችሁ ስንወድ ፍቅር የሩቅ ጉዳይ ነው። ፍላጎት ሲኖር ትንሽ የመፈለግ አንተን የመቅረብ አንተን የመውደድ ለአንተ ትንሽ የክራሽ አይነት ጭረት ያለው ስሜት ካላት ሴት ልጅ አለመቅናት፣ ለሌላ ሴት ፊትን ስታዞር፣ ወደ ሌላ ሴት ትኩረት ስትሰጥ፣ ከሌላ ሴት ጋር ስታወራ፣ ሌላ ሴት ስትደውል፣ ሌላ ሴት ስታወራ እሷ ላይ አክሽን ወይም ሪያክሽን አለማየት የማይቻል ነው። ይሄንን ካላየት በጣም ቀዝቃዛ ከሆነች አለማንጸባረቅ ካልፈለገች ወይም ማየት ካልቻልክ በትንሹ ለአንተ የፍቅር ስሜት የላትን ምን ማድረግ ትችላለህ? በዚህ ጉዳይ ላይ እስቲ ያንድን ሴት ስሜት ለመቀየር ምን ማድረግ ይችላል? አንድ ወንድ ልጅ ወደ እልህ ወደ ስሜታዊ ከመግባቱ የዚህ ቪዲዮ ላይ መጨረሻ ላይ አራተኛው ሴት ልጅ ካልፈለገች በትልቁ የምታይባት ምልክት ለአንተ ስሜት ግድ የላትም። አንተ የያዝከው የፍቅር ስሜት ለሷ ያለህ የፍቅር ስሜት ለዛ ስሜት ግድ የላትም። በአጠቃላይ ለአንተ ስሜት ለምሳሌ ይከፋዋል፣ ለምሳሌ ያስቀይመዋል፣ ይሄንን ባደርግ አሳዝነዋል፣ ይሄንን ባደርግ አጣዋለሁ፣ ይሄንን ባደርግ ለኔ ያለው ስሜት ይቀየራል ከሚሉ አንስቶ ነው የምልህ ስለ አንተ ራሱ ልክ እንደ ጓደኛዋ ነው የምታይክ። በቃ ጓደኛዋን መናገር ባለባት መንገድ ትናገርሃለች፣ ጓደኛዋን ማየት ባለበት መንገድ ታይሃለች። ከሰው ስታስተዋውቅ እንደ ጓደኛዋ በጭራሽ እንደ ስትሬንጀርም ልታይ ትችላለች፣ እንደ ኖርማል ሰው ልታይክ ትችላለች። አንዳንዴ ያ አሁን ለምናፈቅረው ስም ቦታ ለሰጠነው ለምንፈልገው ሰው እንደዚህ አይነት ስሜት አይኖረንም አይደለ? ኬር እናደርጋለን። የምናይበት አይን ራሱኛ ሴቶች ይለያል። መጨነቅ ደግሞ ለስሜታችሁ ቀርቶ ለራሳችሁ፣ ለውሏችሁ፣ ለጓደኞቻችሁ ለምትመርጡት ነገር ራሱ ስንጨነቅ ነው የሚታይበት። መጨነቅ፣ መጨቃጨቅ እናንተ የማይመስሏችሁ ራሱ የፍቅር የማይመስሏችሁ ድርጊቶቻችን ራሱ የሚመነጨው ከፍቅር ስሜት ነው። ያንን አታይባትም። ስለዚህ አንተ ስለተሸከምክ ወይም ስለምታሳያት ፍቅር ግድ አይሰጣትም። ለሌላ ወንዶች ትኩረት ትሰጣለች፣ ከሌላ ወንድ ጋር ታወራለች፣ ሌላ ወንድ እንደወደደች ልትነግርህም ትችላለች። ያ ለአንተ የምትነግርበት የምታስረዳበት ለአንተ የፍቅር ስሜት የለኝም የምትልበት ትልቁ መንገዷ ነው። ይሄንን ማየት መረዳት በጣም ቀላል ነው። ማየት መረዳትና መቀበል ሳንፈልግ ብቻ ነው ፊታችን የምናዞረው። ከተቀበልክ ምን ማድረግ ትችላለህ? የመጨረሻው ላይ ደርሰናል። አምስተኛው ሴት ልጅ ለአንተ የፍቅር ስሜት እንደሌላት ወይም እንደማትፈልግህ
ከተረዳህ ካወቅ እስካሁን ያነሳዋቸውን አይነት ምልክቶች ካየህባት በዋናነት የሚነሱት እነዚህ ስለሆኑ ይሄን ካየህ ምን ማድረግ ትችላለህ የሚለውን ጥያቄ ስናነሳ እውነት ለመናገር አክሴፕት ማድረግ ነው። አክሴፕት ካላደረግከው ህይወት ውስጥ አፕን እያደረገ ያለውን ነገር መፍትሄ አትፈልግለትም። ኦር ካላወቅከው መፍትሄ ልታገኝለት አትችልም። ነገር ግን ካወቅከው ልክ ጥያቄውን እንደመረዳት ነው። ጥያቄህ መልስ ካገኘ ለመፍትሄ ግን በጣም ቅርብ ትሆናለህ። የመጀመሪያው መፍትሄ እውነት ለመናገር መቀበል ነው። ማወቅ ነው አይደል? አውቀናል፣ ተቀብለሃል። መቀበል አለመቻል ነው ረጅም አድካሚ መንገድን እንድትጓዝ የሚያደርግ ፍቅር ላይ ሴቶች እንዲህ ናቸው፣ ሴት ልጅ እንደዚህ ናት ብለህ እንድትናገር የፍቅር ግንኙነት የሚባል ነገር አያስፈልግም ብለህ እንድትፈርጅ የሚያደርግ እዛ መድረስ የለብህም። ከተቀበልክ በኋላ ምን አይነት ሴት ናት የሚለውን እወቅ። እውነት ለመናገር ቆንጆ ሴቶች አቴንሽን ሁሌም አላቸው፣ ነግራቸዋለሁ። ያንን አቴንሽን ወይም አሁን ላይ እያደረክ ያለውን ልታሳያት ልትሰጣት ኦር ፍቅርን እንድትረዳ እንድትቀበል የምትከተለውን መንገድ ቀይረው። ስታይልህን ቀይር። ስታይልህን እሷን የወደድክበትን ብቻ አይደለም ያንተን የላይፍ ስታይል ቀይር። እውነቴን ነው የምልህ። የምታናግራትን መንገድ በጣም ትሁት ምናምን ጉድ ለመሆን የምትጥረውም ነገር ያን ያህል አትራክቲቭ አይደለም ለሴት ልጅ። ወንድነትህን ማሳየት፣ ኩራትህን ማሳየት፣ አንቺን ወደድኩሽኝ ፈለግኩሽ እንጂ ያን ያህል አላስፈለግሽኝም አይነት ጌሞችን መጫወት ካልቻልክ አትራክሽን ልታገኝ አትችልም። አብዛኞቻችን በልመና፣ አብዛኞቻችን በእልህ፣ አብዛኞቻችን ልክ ባልሆነ መንገድ እንጠመጠማለን ወይም ጊዜያችንን እናጥፋለን። በቃ ኩሉን ተረጋጋ፣ አክሴፕት አድርግ። ምንም ማለት አይደለም። ሁሌ የምንወዳቸው ሰዎች ሊወዱን አይገባም። ምናልባት ህይወት ውስጥ እኮ ብትመጣ ያሰብከውን ያክል ቦታም ፍቅርም ላይኖርክ ይችላል። ጀስት ያንተ በሩ መዘጋቱ ብቻ ነው ያስጨነቀ። ነገር ግን በሩ ያልተከፈተበት ምክንያት አንተ የምታሳየው ሪያክሽን እንደሆነ በማሰብ በጣም እጅግ በጣም ብዙ መንገዶች አሉ ሴት ልጅን በፍቅር ለመጣል መከተል ያለብን። ያንን አፕ ላይ ለማድረግ በዋነኝነት እሷን ወቃት ብያለሁ። በቃ ሁለተኛ ስታይልህን ቀይር። ወደ እሷ ይዘህ የምትሄደውን የራስህንም ሊሆን ይችላል። ኩሩ መሆን እሷ ለእሷ የሰጠሃት ኢነርጂ ነው ውብ ሊያደርጋት የቻለው ኩሩ ሊያደርጋት የቻለው። አንተን የምታይበት ወይም ለአንተ የምትሰጠው ምላሽ እንደዚህ በቃ ደስ በማይል መንገድ ያደረገው አንተ የሰጠሃት ኢነርጂ ሊሆን ይችላል። ያንን መውሰድ የምትችለው ደግሞ ራስ ላይ ትኩረት ስታደርግ ነው። ራስ ላይ ትኩረት አደርግ። ራስ ላይ ትኩረት ባደረግ ቁጥር ሳይኮሎጂካሊ፣ ሜንታሊ፣ ፊዚካሊ ስታድግ እቺን ነው እንዲወደድኳት ልትል የምትችልበት ደረጃ ትችላለህ። ግን በእርግጠኝነት የምነግርህ ከዛ በር ላይ ከቆምከው የልቧ በር ላይ ፊትን አዙረህ ስትሄድ የሰጣሃትን ኢነርጂ ስትወስድ የሰጣሃትን አቴንሽን ስትወስድ የሰጣሃትን ፍቅር፣ እንክብካቤ፣ ልውደድሽ ነገር ይዘህ ስትሄድ መከተሏ ማይቀር ነው ሴት ልጅ። ይሄ ነው ተፈጥሯችን። ምክንያቱም የምትፈልገውን የወንድነት ግሬስ የዛኔ ታይባታል። ያንተ ካልሆነች እዛው ትቀራለች። ያን ያህል ቢግ ዲል አይደለም። ነገር ግን አሁን ያልኩህን ነገሮች ማድረግ ከቻልክ ራስህን ማስመለጥ ትችላለህ። ይህ ነው መፍትሄው ወንድሜ። ሴት ልጅ ግን ካልፈለገች በግልጽ የምታሳይ ምልክቶች ቅድም ያነሳዋቸው ናቸው። ሀሳቤን ከወደዳችሁት ካመናችሁትና ከተቀበላችሁት ለኔ በላይ ካሳውቁኝ፣ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አድርጉ። ዩቲዩብ እንዲወደው ብዙዎች ጋር እንዲደርስ ደግሞ የቪዲዮውን ሀሳብ ላይክ ማድረግ እንዳይረሳ። ነታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።